ጃርዲያ ይሆናል። ምን በልተህ ነው? ምን አውቃለሁ። ሬኔ ጋር ብታይ እሺና ቤት እንትን ችግር የለም። ምን ሆነ ነው ግን አምቡላንስ? ኧረ በጣም እያመመኝ ነው። እግዚአብሔር እሺ ለማኪም ቤት አንዴ ሐኪም ቤት ለማንሄድ። ሰላም ሰላም፣ ውድ ቤተሰቦቼ ዛሬ ደግሞ ለየት ባለ ቪዲዮ መጥቼላችኋለሁ። ከዚህ በፊት ባይዘው ፕራንክ ምናምን ሰርቼ አላውቅም። ስለ ፕራንክ ምንም አይነት እውቀቱም እንትኑም የለኝም እና ዛሬ ግን ፕራንክ መስራት ፈልጌ ፕራንክ ልሰራ ነው። ሰው ምንድነው የማደርገው? ሲስተር ነው የመጀመሪያ ፕራንክ ነው። በነገራችን ላይ ሲስተር ነው ፕራንክ መስራት የፈለኩት። አሞኛል ብያታለሁኝና ከአሁን በፊት ቀድሜ ደውዬላት ምናምን ብያት ነበር። እሱ አሁን ግን ከቤት ወጣ አሞኛል ብያት ሪአክሽኗን በደንብ አድርጌ የማሳያችሁ ይሆናል ማለት ነው። በዛውም አክቲንግን ቼክ ታደርጉታላችሁ። አብሮኝ ካሜራማን አለ በመሀል ይመጣል። በቃ ቅውጥ ነው የምናደርገው። የአክስቴ ልጅ ናት በነገራችን ላይና ምን ታስባለች የሚለውን ነገር አሞኛል ብያት እስቲ ምን አይነት ሪአክሽን ልታሳየን እንደምትችል የማሳያችሁ ይሆናል ማለት ነው። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ይመቻችሁ። እንግዲህ ጋይስ ልደውልላት ነው። ምን እንደምትል አብረን የምናይ ይሆናል። በጣም ከባድ ነው እንደዚህ አይነት ነገር መስራት። ፕራንክ የሚሰሩን ሰዎች በላይ ሳላደንቃቸው ማለፍ አልፈልግም። ልደውልላትና ምን እንደምትል አብረን የምንሰማ ይሆናል። በጣም እያቃሰትኩኝ ነው ላወራት የፈለኩት። ሄሎ ፒፖ፣ የት ነሽ? እቤት። እሺ ስሚኝማ፣ እዚህ ኮብልስቶን አለ አይደለ? ወደ ፔፕሲው ወደ ሰውየው ወደ ጋሼ ቤት መሄጃ ጋር። ጋሼ ማን ነው? ይሄ ማከፋፈያው መሄጃው ጋር ያለው አለ። ይሄ ሰፊ ኮብልስቶን እዛ ጋር ነኝ። በእናትሽ ቶሎ ነሽ። በሰው ስልክ ነው የምደውልልሽ። ደግሞ ምንም አትበያቸው፣ ደግሞ ዝም ብለሽ ነኝ። መጣች። ወደዚህ ወደና ደንስ። አንተ ዝም ብለህ በቃ ስራን ስራ። አንዳንድ ሁለት ስራ አንተ ደንስ መጣች መሰለኝ። ኧረ በጣም ያመኝ ነው። ኧረ ወይ እናቴ ማርያም፣ ጃርዲያ ይሆናል። ምን በልተህ ነው? ምን አውቃለሁ። ሬኔ ጋር ብታይ እሺና ቤት ኧረ ወይኔ በጣም እየቆረጠኝ ነው በእናትሽ። ጃርዲያን ምናምን እንኳን ትናንት ሂጅ ነበር እኮ ሐኪም ቤት። አዎ እሺ እንሂድ ሐኪም ቤት። ራይት ልጥራው። እናቴ ማርያም እንዴ አቤል አይደል እንዴ? ወሬ እንዴ ምን ሆነ ነው? አንተ ስልክ ሳስደውል ዝም ትላለህ እንዴ? እዚህ ጋር ነበርክ? ማርያም ምን እየሰራ ነው? አመመ እንዴ? በቃ እንሂድ ወደ ቤት። ማን አለ ቤት? ኧረ በእናትሽ ምን ሆነ ነው? ማን አለ? ታገኛለህ እኮ ቤት አደርሰኛ። በቃሽ እንተ ደርሰኛ። ችግር የለም። ምን ሆነ ነው ግን አምቡላንስ? ኧረ በጣም እያመመኝ ነው። እግዚአብሔር እሺ ለሐኪም ቤት አንዴ ሐኪም ቤት ለማንሄድ ፒፓ ሐኪም ቤት ሂጅ ነው የመጣሁት። ትናንት ልሄዳለሁ እያልኩኝ ነበር። ምንድን ነው ያለው? እድና ነበርኩ። ለምንድን ነው ያለው? ባለፈው ታስታውሻለሽ? ማዘር መጥታ የነበረ ሰዓት እንደሱ አይነት ነገር እኮ ሆስፒታል እንደውላ ምን ችግር አለው? ምን እየሰራ ነው? አይ እኔ ዝም ብዬ ቪዲዮ እየቀረጽኩ እ አረቆ እንዳትደውል
እሺ አቤት ሪዳ ኧረ በእናትህ አትቀልድ። ምን ሆነህ ነው? ታሾፋለህ? ስማ ማርያም ልደውል አምቡላንስ ልጥራ። ሚካኤል ነው የምሬን አቤላ በእናትህ ውሃ ካለ ባይሆን ውሃ ብፈልግልኝ በጣም ደስ ይላል። ውሃ እንግዛ ነው? ውሃ ግዢልን በእናትሽ። ኧረ ማርያምን አለ እዚህ ጋር ነው እየፈረጠኝ ነው እንዴ ሚካኤል ውሃ ግዢልን በእናትሽ። እኔ አብሬ እሆናለሁ። እዚህ ጋር ሱቅ አለ ነው እዚህ ጋር። ኧረ ማርያም አቤል ምንድን ነው ኪዳነ ምህረት እንዴ አንተ ይበሰልኝ ነው። እዚህ ጋር አለ ሱቅ እዚህ ጋር። ስማ ማርያምን አምቡላንስ ልጠራ ነው። የምሬን ነው። ኧረ ማርያም እንዴ በጣም ያመኛል። ምንድነው? ቆይ እንዴ ከመሬት ተነስቶ እንዴት ነው ባንዴ እንደዚህ? ስመጣ አላየሁም ምናምን እኔ ስመጣ ራሱ እኮ አላየሁም። አሁን እኮ ነበር እንዴ የራሱ ሰራ ነው ብቻ ስለጠራችኝ የመጣሁት። ትቀልዳለህ እንዴ? ከራስ በላይ ምን አለ? መጀመሪያ እኮ ለራሱ ቅድሚያ መስጠት ያለብህ ብቻ ሄደች። ስማ እና ተሻለው። ኧረ ስድስት ሳታውቃት ኧረ በማርያም ከዚህ በላይ በማስጨነቃት እመቤቴ ሽጣለች እኮ አንተ አታሳዝንም። ማርያምን በደንብ ስማ። ራሷ ደብ ብላ ሌላ ታሪክ እንደማትረኝ ስማኝ። ማርያም በደንብ ከዚህ በላይ አንተ ኧረ በማርያም ቪዲዮ እየቀረጽኩኝ እኮ ነበረ ምናምን በል ችግር የለም በደንብ እንትን በል ችግር የለም እንዴ። አሁን እኮ ባጠገቤ እኮ ነው ያለፍኩት። አላስማ እያየሁ ነበር። ኮፍያ ስላልኩ ትልቅ ሰው ነው የመሰልከኝ። ማርያምን በላ ወፍራም ሰው ነው የመሰልከኝ። አይደለም ደግሞ ስማኝ፣ የሚቀርጸኝ ልጅ አለ አብሮኝ ነው ይመጣል ወይስ መጣ ትንሽ እንጠባ በል ዝም ብላ ማርያም ሊያጨስ ሄዶ ነው። ችግር የለም ሰው ሊያጨስ ሄዶ ነው እሱ እስኪመጣ። ካሜሮን ግን ዝናብ አይመጣው ችግር የለም። ስማኝ ሊያጨስ ሄዶ ነው ሲመጣ አብረን ደግፈን እንሄዳለን። ከምሳ ጋዛ ተጠጣጣለሁ ማን አለ አብሮ ምናምን ለህና አንተ አሁን ጀምር እንትን ጀምር ስትፋት መጣሽ። ስማ ምን ይሻላል ታዲያ? ኧረ በእናትህ በቃ አንተ ውክባለው። ከዛ አብሮ ግን ሰው እንዳለ ንገራት። እኔ ልደውል እንደ ማርያም ምናምን በልሽ። ከዛ ዝም ብለን እንትን በልና ስልካቸው አይሰራም ምናምን ጆክ። ከዛ እዚህ ጋር ፍርፍር ነው ምን ስቴት ማርያምን ረስታኛለች። አየህ መብራን ረስታኛለች። አይታኛለች ግን እኮ አይታለች በደንብ አላስተዋለች። ስለ እሱን አውቀዋለሁ አላውቅም የሚለው ሀሳብ ላይ አትሆንም። አንተ ላይ ነው ፎከሷ የሚሆነው። ተረዳኝ። ብቻ በደንብ አድርግና እንትን በል። ኧረ ቀረች እኮ ደውል። ዝም ብለህ እየደወልኩ ነው ምናምን ትላለህ። እሱ ጋር ሆነና ያ ዝም ብለህ አንተ እየደወልኩ ነው ምናምን ትላለህ። አንተ ጆክ ፈርግጣ በመጣስ እየሳቀች አራማ እኮ እንደዛ እኮ ነው እኮ ስራው። በጣም ይቅርታ ቤተሰቦቼ፣ ከዚህ በመቀጠል ያለውን ቪዲዮ ለእናንተ ማድረስ አልቻልኩኝም። ምክንያቱም ደግሞ የማይሆኑ ነገሮች ስላጋጠሙ ነው። ማለት ወደ እናንተ ወደ ተመልካች መቅረብ የሌለበት ነገር ስላጋጠመኝ ነው ከዚህ በመቀጠል ያለው ቪዲዮ የቆረጥኩትኝና ግን ደግሞ ስሜቷ ወይ ደግሞ ፊሊንጓ ምን ይመስላል የሚለውን ነገር በደንብ አድርጌ ቀርጬዋለሁኝና እሱን እስኪ እንስማው። አይደለም ሌላ ጊዜ እንጂ አይደረግም ነው አይደለም። ማርያም ትክክለኛ የተሰማሽ ነገር ንገሪኝ። ማርያም ያስረግጠኛል። አክቲንግ ላይ እንዴ ነው ጎበዝ ማርያም ጥሩ ታስመስላለህ። ጥሩ አስመሳይ ነኝ ከእነ ጓደኛ አንተ ጥሩ ታስመስላለህ። ግን እኔ ገረመኝ እግዚአብሔር በቃ ታውቃለች ብዬ ፈርቼ ነበር። እንዴት እኔ አብሶ በቃ ታራራ ከገጠራ ነው የመጣሁት ግን ያመንሽው በእርግጠኝነት ያመንሽው ንቀሱ አብሮ እጅ ጓደኛ አለው ምናምን ስላልኩሽ ነው። የተቀረጸ ሙሉ ምናምን ዋም ጀብላችሁ ስትልኩ ለጨክ ነው አባረሩ ይብዬ ያመንሽን እኔ አላመንኳችሁ ፓርት የለም። እኔ አምኛችሁ እኔ እንዲህ ነኝ። እናትም እንዲያመመኝ ብትለኝ እንጂ እኮ ነኝ። አስቤ ነው እንደውም ላንተ ሮጥኩለት እሱ ድረስ ጎበዝ አርቲስቶች ናቸው። ጥሩ ፕራንክ አደረግ ግን እንሆናለን። ዝም ብለሽ ታስቢ ለፕራንክ እንቀጥላለን። ቀጣይ ደግሞ አሁን አክስቲ ወይ ደግሞ ከላይ ሲሪዮ ወይ ድሮ መቋፍ ነው ያለች ወደፋል ገናክላት እኔ ደጋግሜ ፕራንክ ሆነ ላይ ወደ እሷ እንዳደርስ
የበሬ ነው። አንድ ስቴፕ ከፍ ማለታችን አይቀርም። አይ በእኛ ቀን በዚህ ግፍ ነው ነገር እኛ ንጋት ላይ አይ ባራይፈን በእናትህ ምን ታስብ ማንን ሌላ ታሪክ ነው የሚፈጠረው። አይ አንድ ሰውማ ግድ ነው ባራይፈን። አይ የልብ ትርታን ሳይነካ ቀስ ብለን ወጣት ይሻላል። እስቲ ይሄን ውሳኔ በእኔ አንድ ፍራንክ አስቤላት ነበር፣ ግን አላባ ሲል ነበር እኔ እንዳገባት ላገባ ነው ብያት በቃ ኦኬ ፍራንክ ታርገስ በቃ እስቲ ማረኝ ግን ጸጥ ነው ስለዚህ ግን አላባ አልፎታልኩ አልገባኝም። እኔ እንዳጋባ ዞር እንድላትፈልግም ማረኝ እኔ አላገባም ቁጭ ሪላንሳ ታዲያ መቁጠሪያውንና ይጠበቅብህ ገዳሙን ማስፈረም ነው። ማርያምን እንዴ ሰሚኝ የሆነ ሳሳ ያለ አላባ ስትሄድ ወይ አቤላ ማርያምን ይወረኝ የሆነ ነገር እግዚአብሔር ችግር አለ። የከፈልኩት 500,000 ብር ነው የሚያሳስበኝ ታውቃለህ። ይሄንን ፕራንክ እንስራው ወይስ አንስራው? ኮሜንት ላይ አሳውቁኝ። እንስራው ከሆነ የምር ሰራዋለሁ። ሳሳ አድርጌ እሰራዋለሁ። የተወሰኑ ችግሮች ስላሉባት ሳሳ አድርጌ ግን እሰራዋለሁ። የእሷ ተቃራኒ ሆናችሁ ይሰራ እንደምትሉ እርግጠኛ ነኝ። ይመቻችሁ። በሌላ ባሪ ቪዲዮ እመጣላችኋለሁ።